እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸናው እርሱ ነው ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። የባህርን ጥልቀት የመጠነ ዳርቻዋን የወሰነ እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። ማዕበል ነፋሱን የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔርን ሥራ ድንቅ ነው በሉት። እግዚአብሔርን አመስግኑ ሥራ ግሩም ድንቅ ነው በሉት። እግዚአብሔርን ዘምሩ አመስግኑት ሥራ ግሩም ድንቅ ነው በሉት። ንጹሕ ባሕሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔርን ሥራ ድንቅ ነው በሉ። ድንቅ ነው በሉት። እግዚአብሔር አመስግኑ አመስግኑት ሥራ ግሩም ድንቅ ነው በሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በየሀገሩ በውጭም ሀገር በሀገራችን የምትገኙ አባቶች፣ ወንድሞች፣ እህቶች ኦርቶዶክሳውያን ክርስቲያን የሆናችሁ በሙሉ እኔ አባ ገብረሃና ቆሞስ አባ ገብረሃና አቢ እባላለሁ። የዚህ የደብረ ምሕረት የአሸዋው ቅዱስ ሚካኤል የደብረ ምሕረት ካቴድራል አስተዳዳሪ ነኝ። መመሪያ ዘራ ብሩክ እባላለሁ። ሌሎ ሀገረ ስብከት የርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል ካቴድራል የቅኔና የመጻሕፍት ትርጓሜ መምህር ነኝ። እንዲሁም የሀገረ ስብከት የሊቃውንት ጉባኤ ዋና ሰብሳቢ ነኝ። ሊቀ ስዩማን ነጻነት ሙልጌታ ይባላል። የርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል ጸሐፊነት እያገለገልኩ ያለው ነኝ። የድሬዳዋ ርዕሰ አድባራት ወገዳማት ደብረ ምሕረት ቅዱስ ሚካኤል ካቴድራል የተመሰረተው በ1884 ዓመተ ምህረት ቢሆንም እስከ ዛሬ ድረስ የሰንበት ትምህርት ቤት ማስተማሪያ መማሪያ የሚሆን አዳራሽ እንደዚሁም ደግሞ የክርስትና ቤት
እና ልዩ ልዩ አገልግሎቶች የሚሰጥበት አዳራሽ የለም። ወዳጅ ለወዳጁ ድንቅ አድርጎልኛል ሚካኤል ለልጁ። ይሄ ቤተክርስቲያን የተተከለ በአፄ ምኒልክ ዘመነ መንግስት በራስ መኮንን ወልደ ሚካኤል ነው የተተከለው። ሲተከልም በ884 ዓመተ ምህረት ነው የተተከለው። አንጋፋ ነው። ለድሬዳዋ የመጀመሪያ ቤተክርስቲያን ነው። እንደምታውቁት ቀዳማዊ ነው። በአፄ ምኒልክ ዘመን የተሰራ ታውቃላችሁ። የቀደመ ቦታ ነው። አንከወር በመጪ ወርቅ ወረደወል የሚባሉ እሳቸው ነው ይዘውት የመጡት። የት ነው የመጣ? ከአንከወር። ለምን? ለወታደሮች ተብሎ ነው የመጣ። መጀመሪያ ተተክሎ ነበረ ከቤተ መንግስት ወደጃ ወደ ድልድይ አካባቢ ነበረ። እዚያ መጥቶ ደግሞ ወደዚህ ወደ ቤተልሔም ተተክሎ ነበረ። ከዚያ በኋላ በራስ መኮንን ወልደ ሚካኤል አማካኝነት እዚህ መካከል አሁን የምታዩት ቤተክርስቲያን እዚያ ተተክለዋል። ቤተክርስቲያኑ አዳራሽ፣ ቤተ መዛግብት፣ እንዲሁ የሰንበት ትምህርት ቤት፣ የክርስትና ማንሻ፣ እንዲሁ ካህናት ማረፊያና የሰርግ ሁለገብ አዳራሽ ሁሉ ተፈልጎ ለመስራት ተታቀደ። ብዙ ጊዜ ሆኖት ነበረ። ነገር ግን እስካሁን ድረስ አልተሰራም። እንደ እግዚአብሔር ፈቃድ ሆኖ አሁን ለመስራት ብዙ ሰዎችን በማማከር ለመስራት ተነስተናል። እስካሁን ድረስ አገልግሎት የሚሰጠው በየዛፉ ስርና በየመቃብሩ ስለሆነ ደህና በሆነ አዳራሽ አሰባስቦ ሰብስቦ ለማስተማር ያመች ዘንድ ዘመኑ የሚጠይቀውን አዳራሽ ለመስራት ጅማሮ ላይ እንገኛለን። መርሃ ግብር ሲቀር ዝናብ ከዘነበ መርሃ ግብሩ አይቀርብም። ይህ ማለት በቃ ወይ ሊሰራ ይችላል ኦር ሊታጠፍ ይችላል። እንግዲህ ይሄው ከ1000 በላይ ሰንበት ትምህርት ቤት ወጣቶች፣ ህፃናት የሚማሩበት ይህ አዳራሽ ነው። እንግዲህ ከትውልድ ትውልድ ተቀባብለን እዚህ ቦታ የደረስነው በዚህ አዳራሽ ነው። የሰንበት ትምህርት ቤቱ አዳራሽ በጣም ትንሽ ናት፣ ጊዜውን የማይጠብቅ በተጨማሪም ደግሞ ይህ ቦታ መቃብር ቤት ነው። አንድ ሰው ስርዓተ ቀብር ከተካሄደ ለወራት፣ ለ3 ወራት፣ ለ4 ወራት ምንም አይነት አገልግሎት አይሰጥም። ቤቱና የተማሪው ቁጥር የሰንበት ትምህርት ቤቱ ወይም ደግሞ የወጣቶች የህፃናት ትምህርት ቁጥር አንደኛ በእድሜም በጊዜም የተከፋፈለ ነው። በዚህ አይነት አዳራሽ ላይ ስራው ሊቀጥል አይችልም። ታዩት ህፃናት እዚህ ደጅ ነው ጥናት እያደረጉ ያሉት። ይህ ማለት በፀሐይ ያለ ዝናብ ሲዘንብ ደግሞ ሊበተኑ ይችላሉ። እንግዲህ የውስጡ አዳራሽ ሁኔታ ይህን ይመስላል። በጣም ጠባብ ነው። ያው በተወሰነ መልኩ የሚታይ ይመስለናል። እዚሁ ነው እንግዲህ የትምህርት ቤት አባላት በሙሉ ህፃናቱም ወጣቶችም የሚማሩት ይሄ ነው። መቃብር ነው። መሬቱም እንደምታዩት የመካነ መቃብር ነው፣ የፉካ ነው። ረጅም ዓመት ያስቆጠረ ነው። በዚህ ሁኔታ ነው እንግዲህ አዳራሹ ይህን ይመስላል። በዚህ ሁኔታ ነው ትምህርቱን እያስተማርን ያለነው እየተማርን ያለነው ይህን ይመስላል። ለዚህም ነው ብዙ ወጣቶችን ወደ ቤተክርስቲያኒቷ ጠርተን የቤተክርስቲያኒቷን አንኳር የሆኑ ትምህርቶችን ለማስተማር እየተቸገረን ያለነው። ይህን ይመስላል። ቅድም የተጀመረው የአዳራሽ ሁኔታ ይህንን ጉዳይ ለመጨረስና ለማጠናቀቅ የምዕመኑንም ቁጥር የወጣቱንም ቁጥር ለመጨመር ለማስተማር እንግዲህ ዝግጅት እያደረገን ነው ከእግዚአብሔር ጋር። ይህን ይመስላል። ሚካኤል ይመስገን። ልጆች የሚፈሩበት፣ ወጣቶች የሚታነጹበት የሰንበት ትምህርት ቤት አዳራሽን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለማን ቤዛ የልጅሽ ቸርነት ያንቺ ደግነት ባሪያሽን ሰወረኝ ካስጨናቂ ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን የአምላክ እናት
እመቤታችን ዘመኔን ልቤ ባንቺ ጸና ከፍ ከፍም አለ በጠላቶቼ ላይ አፌ ተናገረ በማዳኑ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅሽ ሰብሮልኛል እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት ሞገሱኝ ቀሪው ዘመን እጃችሁ የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን እጄ ባዶ ሲሆን ወዳጆቼም ሸሹ በመርገም እግራቸው ሊለያዩ ሲሹ እርሱ የሰጠኝን እርሱ ወሰደ አልኳቸው እመቤት ያለችኝ ብዬ አሳፈርኳቸው እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን ከአውደ ምሕረቱ ሆኜ ስጠራት ዘንበል ብላ የለችኝ ኪዳነ ምሕረት ሐሳብሽን ምንም የለም የሚመስል እረፍት አገኘሁት እናቴ ባንቺ እናቴ ስምሽን ስጠራ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን